ሌላኛው ጥያቄ ፀጉሬን ቅባት ተቀብቼ በሂጃብ ተጠቅልዬ ሂጃቡ ላይ አብሼ እሰግዳለሁ ይበቃልኛልን? የፀጉሬን ቅባት ሳላስወግድ ውዱእ አደርጋለሁ እንዴት ይታያል? የሚል ጥያቄ ነው። ፀጉር ላይ በተጠቀለለ ጥምጣም ላይ ጨርቅ ላይ ማበስ ለወንዶች ብቻ ነው ወይስ ለሴቶችም ይፈቀዳል? የሚል መጠነኛ ኺላፍ አለ በፉቃሃዎች መሃል። አብዛኞቹ ዘንድ ፀጉርን በሚሸፈን ጥምጣም ላይ ጨርቅ ላይ ማበስ የሚቻለው ለወንዶች ብቻ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዕማማቸው ላይ ያበሱ እንደነበረ ተነግሯል። ጥምጣም ወይም አዕማማ ማለት ባለንበት ጊዜ ጭንቅላት ላይ ጣል ተደርጎ ደረት ላይ ጫፍና ጫፉ የሚለቀቅ አሊያ ደግሞ በመጠኑ ብቻ የሚጠመጠመውን ጥምጣም ለማለት አይደለም። አንዳንድ አረብ ሀገራት ላይ ለምሳሌ ሱዳን በትልቁና በረዥሙ የሚጠቀልሏቸው መጠቅለል መፍታቱ የሚያስቸግሩ የሆኑ አዕማሞች ላይ የሚታበስ ሴት ልጅ በዚህ መልኩ መጠቅለል መፍታቱ የሚያስቸግራት ከሆነና በቂ ምክንያት ካለ ልታበስ ችግር የለም። ቀላሉ ፈታ ሊታሰር መጠቅለያ ነው። ሂጃብ ወይም ሻርፕን ከሆነ የምትጠቀመው ሂጃቡን ትችላለች እና አይፈቀድም። ከኺላፍ ለመውጣት በጥንቃቄ የሚሻለው ይሄ ነው። ሆኖም አንዳንድ ሁኔታዎች ላይ አስፈላጊ ሆኖ ከተገኘ ማበስ ማትችልበት ሂጃቡን አውልቃ ፀጉሯ ላይ በቀጥታ ማበስ ማትችልባቸው በጤናም ይሁን ካለችበት ቦታ ሁኔታ ጋር በተያያዘ ማበስ ካስፈለጋት ቢታበስ ችግር የለም። እንደዚህ አስገዳጅ ነገሮች ከሌሉ ሴት ልጅ ፀጉሯን ቀጥታ ልታበስ ይገባታል። ሴት ልጅ በምታበስበት ጊዜ ወደኋላ ፀጉሯ ርዝመት የደረሰበትን ያክል ተከታትላ ማበስ ግዴታ አይሆንም። እስከ ማጅራቷ ድረስ ካበሰች በቂ ነው። ከዛ በታች ያለው ያደገውን ሁሉ በማበስ ሰዓት ውሃ ማስነካት ማበሱ ዋጅብ አይሆንም። ውዱእ በሚደረግበት ጊዜ ፀጉር ሲያብሱ ፀጉር ላይ ቅባት አለመኖሩ ሸርጥ ወይም መስፈርት አይደለም። ፀጉሩ ላይ ማበስ እንጂ ሸርጡ ፀጉሩን ውስጡን ውሃ ማስነካት ግዴታ አይደለም። እዚህ የሚታበሰው የሴት ልጅ ፀጉር ላይ የሚሆን የወንድ ልጅ ፀጉር ላይ ቅባት ቢኖርም ባይኖርም ለውጥ የለውም። አስቀድሞ አጥቦ ማስወገዱ ግዴታ አይሆንም። የውዱእ አካላት ላይ ውሃን ወደ ውስጥ መግባት የሚከለክልን ነገር ማስወገድ ነዓም ሸርጥ ነው። ነገር ግን ማጠብና ውሃ ከቆዳ ስር እንዲዘልቅ ማድረግ ግዴታ የሚሆንባቸው የሰውነት አካላቶች ላይ ነው። ፊት ላይ፣ ክንድ ላይ፣ እጅ ላይ፣ እግር ላይ መታጠብ ያለበት ክፍል ውሃ ወደ ውስጥ እንዳይገባ የሚከለክሉ ነገሮች ቢኖሩ፣ የሚረጉ የሚጋገሩ ነገሮች ቢኖሩ እንደ ሊጥ እንደ ቀለም ያሉ ነገሮች መወገድ አለባቸው። እንደ ቫዝሊን እና ወይራ ዘይት ያሉ ነገሮች እጅና ፊትም ላይ ይኖሩ ፀጉርም ላይ ሆኑ እነዚህ ውሃ ወደ ቆዳ እንዳይዘልቅ የሚከለክሉ ስላይደሉ ችግር የለውም። ሙሉ በሙሉ ፀጉር ላይ መታቀብ